ማይተካ ነገር ምን እንደሆነ ታውቃላችሁ? በሰው እድሜ ታይም፣ ሲዝን፣ ወቅት፣ ጊዜ። ይሄንን ኃይል ሊያባክነው ይችላል። ጊዜውን ከየት ያመጣዋል? እድሜ። ትላንት አሁን ብትለምን፣ ብትጾም፣ ብትጸልይ፣ ብትተጋ ትላንት አይመጣም፣ ሄደ። የሚካስ ምናምን አዲስ ዘመን ይሰጣል፣ ምንም ጥያቄ የለውም። ትላንትናስ አለፈ። ዛሬን ካላስተዋልኩት ያልፋል። እድሜ፣ ወቅት እግዚአብሔር ሊጠቀምበት ፕሮግራም አድርጎ የሰጠኝን ጊዜ ሉዝ ሳረግ የጨረስኩት ድረስ ይባርከኛል፣ ይሸልመኛል፣ የቀረኝን ግን ይጠይቀኛል። ኢያሱ ትዝ ይላችኋል? በጣም ሰክሰስፉል ሊደር ነው አይደል? ኢያሱ በጣም ስኬታማ ከሚባሉ መጽሐፍ ቅዱሳችን መሪዎች ማለት አንዱ ኢያሱ ነው። በጣም የሚገርም ሊደር ነው። ባይዘው እስራኤልን ይዟት ገባ ይልና 31 ነገስታት ነው አይደል ያሸነፈው? 31 ነገስታት ድል አረገና ሲያየው በጣም ተሳክቶለታል። ሕዝበ እስራኤልን ሰበሰበ። ምዕራፍ 13 ላይ ርስታቸውን በገመድ እየለካ በምናም በሆነ ነገር እያደረገ ማካፈል ጀመረ። እግዚአብሔር መጣ። ኢያሱ አለው፣ አቤት አለ። ምን እየሰራ ነው? ርስት እያካፈልኩ። የሚቀር እኮ ብዙ ምድር ነበር። አረጀህብኝ፣ እዚህ ጋር ርስት እያካፈልካል። አረጀህብኝ። ይቀርሃል እኮ አለው። የመጣው በጣም ጥሩ ነው፣ የሚቀር ግን ነበረ። እስካሁን ስለመጣው ሸልማለሁ፣ የሚቀርን ግን ጠይቃለሁ አለው።